ለምኖሽ ልጅ ታቀፈ። ስንቱ ድኖ ተመለሰ። አወጣጧ ያልደረሰ ስለቷ ልታገባ በዚያውም የቀራትን የእርግማን ውርጅብኝ ኪዳነ ምሕረት ላይ ዛሬም እንደወትሯ ልታዝንብባት ነው። ሀበሻ ቀሚስ አድርጋ የድባብ ጥሏን ታቅፋ እንደ ሁሌው ዝንጥ ብላለች። ምን ያደርጋል ገና በሯ ላይ ስትደርስ ያጠራቀመችውን እንዴት ይገነፍላል መሰል ቁጣ ያዘለ ጩኸቷን ትጀምራለች። ምን ነው ለኔ ሲሆን ነው የሚሳነሽ? ስንቴ ደጅሽ ተመላለስኩ፣ ስንቴ ለመንኩሽ። ቆይ እኔ ላንቺ ባዳ ነኝ? እኔ ላንቺ ባዳ ነኝ? አሁንስ አልበዛም? በየዓመቱ በር ላይ የለመዷት ሰዎች እንደለመደችው መጣች በሚል አስተያየት ከማየት በቀር ከቁብ አይቆጥሯትም። ስንቱ ለምኖሽ ልጅ ታቀፈ፣ ስንቱ ድኖ ተመለሰ፣ ስንቱ ተማጽኖሽ አረፈ። እኔ ልጅሽ አይደለም? ከመጣች ጀምሮ ስልኳ 10 ይጮሃል። እሷ ግን ጭራሽ የተሰማትም አትመስልም። ብስጭትጭት እያለች በሯ ላይ ተንበርክካ ስትጮህ ግን ከታክሲ ጀምሮ ሲከተላት የነበረው ሰው ሁሉ ወደሷ ቀረበ። የኔት የምረዳሽ ነገር አለ? ከቅድም ጀምሮ ታክሲ ውስጥ ስታለቅሺ ነበር። ማለቴ ምን አገባክ? ያገባሃል? እሷ ችግሬን ያልፈታች አንተ ምን ቤት ነህ? ተይ እህት፣ የእግዚአብሔር ቀን እኮ። ቀኑ መቼ ነው? ይሄው ያልደረሰ ስለቴን ሳስገባ 5 ዓመት። ደስዬ አታሳፍሪኝም? ታስታኪዋለሽ። ዛሬ ባይሆን ነገ እያልኩ ጸሎቷ እንደሰመረ ልጇን እንደታቀፈች እልል እያልኩ ስንቴ ታቦቷን ሸኘ፣ ስንቴ ለመንኳት። እና ቀኑ መቼ ነው? መልስልኛ። ቀኑን ታውቃለህ? እርግጥ አላውቅም፣ ግን አሁንም ሊሆን ይችላል። ባይሆን ስልክሽ ከቅድም ጀምሮ አላረፈም። እጭ ደግሞ ሄሎ ዶክተር። አቤት። እውነት? የምርህን ነው? ዶክተር ደወለልኝ፣ ዶክተር ደወለልኝ። የሰማሽው ውጤት የተሳሳተ ነው አለኝ። ጸንሰሻል አለኝ። ኪዳነ ምሕረት ሰማች። በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው